ሚዲያ የማይመጥኑ ሰዎች ከነዚህ መካከል ስከፍተው እመቤቴ ደረቴ በጣም ቀይ ነው። ፊቴም የቀይ ዳማ ነኝ። ዳቦዬ፣ ቂጤ፣ ጉልበቴ፣ እጄ ማርያምን ጥቁር ነው። እመቤቴን ጥቁር ነው። እንጀራሽን ታነግና ማርዬ በየአይነትሽን አቅርበሽ ያበላሻል። ከቤትሽ ትሪ ራሱ ያለበት ጠጅ ነው የምጠጣው። አዎ ጠጅ ነው የምጠጣው። ቀጠነሳ እንደ አንቺ ዕቃ ማለት ነው። ሰው ነግሮኛል። ኩራጅ ከዚህ ትንባሻም ላይ እንዲህ አይነት ከካም ሴት ነው ያስጠላል። መኖሩ አዎ አንድ ቤት መኖር በጭራሽ። እኔ ቤቴ ነኝ እሱም ቤቱ ነው። ገባ አብራችሁን ቆዩ እያልኩ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ዘንድ በዚህ አጋጣሚ ጥሬን አቀርባለሁ። ማንኛውም አይነት ኮሜንት ያላችሁ ከስር እንድታስቀምጡልን ዘውትር ትብብራችሁ አይለየን እላለሁ። መጀመሪያ እንደነገርኳችሁ ከነዚህ መሃል የመጀመሪያ ምናያት ሀሊማ ናት። ሀሊማን ያው ብዙ ጊዜ የምናውቃት በዘፈኖቿ ነው። በጣም ብዙ ለሁለት አስርት ዓመታት እና ከዛ በላይ ዘፈኖችን ለሚዲያ አቅርባለች። ለህዝቦቿና ለአድናቂዎች ተመልካቾች አቅርባለች። ሆኖም ግን ሚዲያ ላይ ቀርባ የምታወራቸው ንግግሮች፣ ፖድካስቶች ላይ ቀርባ የምታወራቸው ንግግሮች ትንሽ ከአድማጮችና ከተመልካቾች ዘንድ ቁጣን አስነስተዋል። ከዚህ መሃል ትዳርን አልፈልግም፣ ከሰው ጋር አንድ ቤት መኖር አልፈልግም፣ አልወድም፣ ግን ልጅ ፈልጋለሁ በመባል ትታወቃለች። ይሄም ንግግር ትንሽ ተመልካቾችን ቁጣ አስነስቷል። ከዚህ በፊት ከዛሬ 3-2 ዓመት በፊት ሴፉ ጋር ቀርባ እንደዚህ መናገሯ ይታወሳል። አሁንም በድጋሚ በጣም ከከባድ ህመም ከተነሳች በኋላ የሰውነት ለውጦች እንዲሁም ደግሞ እድሜ መጨመር አለ አሁን ላይ ያለ እንደገና አሁንም ሴፉ ላይ ቀርባ ተመሳሳይ ንግግሮችን ስታደርግ ተደምጣለች። የሷ ነው የመጀመሪያው የሷ ነው። በጣም ነፃነት ይፈልጋለሁ። ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል? ሳይፉዬ በማቀው ማለት ነው በጓደኞቼ በመናም በማየው እኔ እንደዚህ አይነት ነገር በህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆን በህጉ የሚጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖሩ አዎ አንድ ቤት መኖር በጭራሽ። እኔ ቤቴ ነኝ እሱም ቤቱ ነው። ገባ ወይኔ እኔ ኢላሂ አርህማን ልባችሁን እንዲያስደስትልኝ በቃ በመለሰኝ ልቤን በቃ እንዳገባ እንትን ቢለኝ በእውነት እንደዚህ ስትሆኑ በጣም ነው የሚጨንቀኝ። ሰይፉዬ ስንዳይት ሙት እንደ ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን ለትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚፈራ ሙሽራ ባሽ ጅዳ ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ ከመጣሁ በኋላ እንደው ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም። ሰይፉዬ ዶች ስላንቺም ደግሞ ጥሩ ያስባሉ አብረው ደከማቸው። አሁን ራሱ እንደውም ሰይፉዬ ስንዳይት ሙት አሁን ጓደኞቼ ሲወልዱ ሄዳለሁ እኔ ሲሄድ እዛ ሐራስ ስጠይቅ በቃ ያንቺን ያሳየን ምናምን ብለው ጸሎቱ ይላል ዱዓው ልነግርህ አልችልም። አንዳንድ ጊዜ በጣም ነው እንትን የሚለኝ ባልሄድኩ ኖሮ ሰው ሳይኖር ቢሄድ እላለሁ። ሁሉም በቃ ልጅ እንደዚህ ብትወልጂ እነሱ እኮ ከፍቅራቸው ነው። እኔ ደግሞ ያስጨንቀኛል። ገባ ውስጤ እንደዚህ የለም። ስለዚህ በቃ እንዴት ነው ማረገው ይሄን ነገር ምናምን በጣም ውስጥ እንትን ነው። ብዙ ጊዜ ሰው የሰውን ህይወት ያያል ማለት ጓደኞች ያገቡ ጓደኞች የወለዱ በተለይ እኔ ቆይተው ካገቡ መሃል ነኝና ጓደኞቼ ተስፋለሽ እያልከኝ ነው ተስፋዬ? አዎ ተስፋዬ ተስፋማለሽ። እኔ ሴት ነኛ ሰይፉዬ። ይኸውልሽ ተስፋ የሚቆርጥ የሞተ ብቻ ነው። እኔ እኮ ሴት ነኛ እንዴ አረጃለሁ እኮ ሰይፉዬ። 35 ይሄዳል። እኔ እሺ እስክድረስ 50 ደረጃ ይገባል ይመስለኛል። ቀጥሎ ደግሞ የምናያት ባምቢ አበሻ ናት። ያው ባምቢ አበሻ እዚህ ሚዲያ ላይ ወይም ቲክቶክ ገጽ ላይ ብዙም አዲስ አይደለችም፣ የተለመደች ናት። ከዚህ በፊት ከወንድ ጋር በራቆት ቪዲዮ በመያዝ ምናምን ትታወቃለች።
ከዛ በመቀጠል ለራቆት አይነት ፎቶዎችን በንግግሯም ደስ የማይሉ ነገሮችን ስታወራ ትደመጣለች። ለሚዲያ በማይመጥኑ መልኩ ማለት ነው። ተረጡትሽን ዞር አድርጊው ተለቅ ቢል እንደዚህ አጣፋልህና ወደ ኋላ እንዲሄድ አድርገው ነበር። አንሶ እኮ ነው ወዴትም ልደብቀው አልቻልኩኝም። ብዙ ቆሙ ቀር ሴቶች በስተዋል። ጸባያችሁን አሳምሩ። ፕራውድሊ ቆሙ ለመቅረት ነው ፕላኔ። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማኖር ልታስነካ ነው። ይሄድ ክባክ ይመራጣል። ሽንት ቤት ደግሞ በሁለቱም እያቀያየርኩ መሽናት እችላለሁ። ተኝቼ መታጠብ እችላለሁ፣ ቆሜ መታጠብ እችላለሁ። ሁሉም የኔ ነው። ማንም ተከፍቶ ራሱ ባዶ እጁን ነው የሚያለቅሰው። እኔ ሚሊዮን አቅፌ እንዳለቅስ ያረከኝ ብቸኛ ሰው እኮ ነው ከኔ አባት። ማይክራሾ የስራሽ ምንድን ነው ግን መዞር? እነዚህ ዛሬ ይዘንላችሁ ከመጠናቸው መካከል አንደኛዋ ባምቢያ ናት። እሷም ለሚዲያ የማይመጥኑ ንግግሮችን እንዲሁ ስታወራ ትደመጣለች። አንዳንዴ ተስፋ የቆረጡ አይነት ንግግሮችንም ስታወራ ትደመጣለች። ከዛ በተጨማሪ ሞጣ ቀራኒዮ አለ። ሞጣ ቀራኒዮ ከብልግና ንግግር እስከ ዘረኝነት፣ ከዘረኝነት እስከ ስድብ፣ ከስድብ እስከ ተለያዩ በቃ እሱ የማይነገራቸው ነገሮች የሉም። እና በጣም በብሔርተኝነት በተለይ በአማራ ብሔር ላይ ያተኮረ አይነት ነገር የኦሮሞ ብሔርን እስከ ማንቋሸሽ አይነት ንግግሮችን ይዞ እንደሚቀርብ የታወቀ ነው። ልክ ጠጅ ነው የምጠጣው? አዎ ጠጅ ነው የምጠጣው። ቀጠነሳ እንደ አንቺ ዕቃ ማለት ነው። ሰው ነግሮኛል። ውረጅ ከዚህ ትንባሻም ላይ እንዲህ አይነት ከካም ሴት ነው ያስጠላል። ግሬን ባላት ማይ ውረድ። ይሄ መሀይሞች ከየት እንደሚወጡ ሞጣ ኢን ዘ ቢልዲንግ ነው ይባላል። ሞጣ ዘ ቢልዲንግ ካልክ ሰውየው ህንፃ ነው እያልክ ነው። ወሸላ የሚልኩትን ብሎክ አርጉ። እቺ ሴትዮ ችግር አለባት እንዴ? ኢትዮፓን ምናምን የምትመጣ መሀይም አትላቂ። አሁን መጨረሻሽ ብሎክ ላደርግሽ። ኧረ ሞጣዬ አታስወርደኝ። ወረረን ያንተ ራስ ፎቶ ራሱ የእንትን የሰገጡማ አነሳስ ነው። ተነስ ይሄንን የ44ኛው ክፍለ ዘመን እንዲህ አድርገህ ትነሳለህ እንዴ? ውረድ። ሰላም ሞጣ፣ እንደት ነህ? ሰላም ነው አጥል እኔ የሚቀጥለው ሀሳብ ባለፈው ሰድበኸኝ ነበረ። አዎ ለምንድን ነው የሰደብከው? ፋዘር ደውሎኝ ከሞጣ ጋር ለምን ተሳድበኛል ብሎኝ። ከብት ስለሆንክ ነው። ምን አንተ መሰደብ ሳይሆን አንገትክን እኮ መቆረጥ ነው። እኔ አረግ ምንም አላረኩም። በጣም ነው አንተ ስድብ ለስድቡ ትላለህ እንዴ? ባገኝ በማከሮ ነበር አንገትክን መቆረጥ። ሰው ነው አሁን ይቆሮ ኦሮሞን የማይወክል ኦሮሞዎች እንዲህ አይነቱን አጥፉ። ሚዲያ ላይ ከማይመጥኑ ካልኳቸው አማራና ተፋለው ለሎተር ይባላል። ሌላ ደግሞ ሌሎች አሉ፣ ሁለት አሉ፣ ሊያሾውና ቤታ ያሉ እና ሊያሾውም እንደዚሁ በንግግርና በሰው በመስደብ ሴቶችን በማንቋሸሽ ታዋቂ ቲክቶከሮችን ስም በማጥፋት ትታወቃለች። ግንኙነት ነው ስማርት ነው። እዚያ ብዙዎቻችሁ ያሄንን ነገር በእናትሽ ጠይቂልን ምን ማለት ነው አልገባንም ላላችሁ ማለት ነው ምንም ማለት አይደለም። በባህለኛው በሀገረኛው ቋንቋ ሲባል ሚስማርት ጥምዝ ተባለ እንጂ ምንም ማለት አይደለም። ወንድ ወገብ ላይ እዚህ ጋር ተቀምጣችሁ ማለት ነው ገባችሁ? እዚህ ጋር ተቀምጣችሁ የምታደርጉት ነገር ነው። ሌላ ምንም አዲስ ነገር የለውም። አማርኛው በሀገረኛ ቋንቋ ስለተባለ ነው ማለት ነው። አየንልሽ ቪዲዮስ እንትን ሴጋር ጋር ጭበት ቪዲዮን ካየው ታደለ እኔ ለምን ትነግረኛለህ? ችክ ከሌለክ እየገባክ እሱ ቪዲዮ ምናምን ያልኩበትን ገብታ ጣባጣባ አድርግበት። ምን ችግር አለው? እርጭበት። ወንድ ኮን ከርጭበት፣ ሴት ኮች ደግሞ ጎርጎሪበት። ምን ችግር አለው? ምን ችግር አለው?
የሚያስረጭሽ ከሆነ እርጭበት፣ የሚያስረጭ ከሆነ እርጭበት። አትደነቅ ልልህ ነው። በቃ አትደነቅ። አየነው ወጣንበት ገባንበት ከምትሉ እርጩበት፣ ጎርጉሩበት። እኔ ተመችቶኝ አይደል ያደረኩት፣ አርጉበት። ምን አባታችሁ ታመጣላችሁ? ስከፍተው እመቤቴ ደረቴ በጣም ቀይ ነው፣ ፊቴም የቀይ ዳማ ነኝ። ዳቦዬ፣ ቂጤ፣ ጉልበቴ፣ እጄ ማርያምን ጥቁር ነው፣ እመቤቴን ጥቁር ነው። ለምን እንደሆነ አላውቅም። መቼ ዕለት እንዳውም የታፋ የዚህ ታፋ ምናምን ማቂያ እያየሁኝ ነበረ፣ የዳቦ ማቂያ። በኋላ ደግሞ ዳቦ ይላለጭ ጉድ እንዳልሆን ብዬ እንጂ የዳቦ ማቂያ አይቻለሁ። ምን ነው በስመ አብ ወዴት ሄደ ፊልተሩ? በስመ አብ ወወልድ ወመንፈስ ቅዱስ። ነጣ በል እንጂ በስመ አብ ቆሌ ተገፈፈ። የዳቦ ማቂያ መቤቴን አይቻለሁ። ምንድነው የሚሉትኝ? የተለመደ ነው በቃ ላይቭ ሪከርድ ላይ ብልግና ንግግሮችን፣ አጸያፊ ንግግሮችን፣ በጣም የሚያስጠሉ ንግግሮችን ሲያወሩ ይደመጣሉ፣ ይታያሉና ከሰው ላይ ኮይን ለመሰብሰብ ሊሆን ይችላል። ሰውን ትኩረት ለመሳብ ብልግና ላይ ሲሆን ሰው በጣም ትኩረቱን እንትን ይላልና ትኩረት ለመሳብ ሊሆን ይችላል፣ ግን ለሚዲያ አይመጡንም። ወይኔ ወርቅዬ፣ እሺ አታስታውሱኝ ጋይስ በመቤቴ። እሺ እንዴት ምን አባቴ ላድርግ? ቆይ ወርቄ እንዳትታይ እንደዚህ መቀመጥ አለብኝ። ማርያምን ወርቄ እንዳትታይ። እሺ ምን አባቴ ላርጋት? ኩፍ ብላለች ዛሬ ደግሞ። ሰው እንዴት ስከሳያች ነገር አትከሳም? በቃ ድንቡሽ ደግሞ ሪከርድ አድራጊዎች ከምንላቸው መካከል ዋነኞቹ እነዚህ ናቸው። ሁላችሁም በዚህ ቻናል ላይ ኮሜንት ያላችሁን ኮሜንት እና ደግሞ ስማቸው አልተጠራም የምትሉትን ተዋናይ ወይም አክትረስ ወይም ዘፋኝም ሊሆኑ ይችላሉ ከስር ሜንሽን አድርጉ። በቀጣይ ይዘንላችሁ እንመጣለን። ከፕሮግራሞቻችን አብራችሁ ቆዩ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ። ባይ ባይ። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን። እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች